ኢትዮጵያ አምረራ ትዘን አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ ምን ነው ሰው የሚገለው? በርካታ ዋርካዎቻችንን እያጣን ነው። በርካታ ዋርካዎቻችንን እየተነጠቅን ነው። ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በሐጂ ሙፍቲ ህልፈት የተሰማቸውን ሐዘን ገለጹ። እነን ቪዲዮ ሁላችሁም ተመልከቱልኝ፣ ሼር አድርጉት። እግዚአብሔር ቃል የሚነበብበት ቦታ ስጋውና ደሙ የሚሰጥበት ክቡር ቦታ ላይ እንደዚህ አይነት ጋጦት ዲያቆናት ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ይህ አዲስ ቻናል ነው። በስሜን የከፈትኩት ሰለሞን ነጋሽ ይባላል። ሁላችሁም ቤቱን ሰብስክራይብ አድርጉ። በዚህ እንግዲህ የተለያዩ መረጃዎችን ስለ ሀገራችን፣ ስለ ቤተክርስቲያናችን ወቅታዊ መረጃዎችን ታገኙበታላችሁ። እጅግ አስተማሪ የሆኑ ነገሮችን ታገኙበታላችሁ። ሁላችሁም ይሄንን ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዛሬ እጅግ ኢትዮጵያ አምርራ ማዘን ያለባት አምርራ ማልቀስ ያለባት ዕለት ነው ብዬ አስባለሁ። ይህን ያልኩበት ምክንያት አስረዳችኋለሁ፣ ተመለከታላችሁ። በተለይ ስለ ሐጂ ሙፍቲ ዑመር እንድሪስ በርካታ እኛ ሰዎች ከሞቱ በኋላ ካለፉ በኋላ ነው የምንዘምርላቸውና እንደው የተናገሯቸውን ንግግሮች ትንሽ አስቃኛችኋለሁ። ብፁዕ ወቅዱስ አቡነ ማትያስም በጣም በአጭር ቃል በጣም ብዙ ነገር የሚወጣበትን መልእክት አስተላልፈዋል። ያንን አስቃኛችኋለሁ። እጅግ በሚያሳዝን ሁኔታ ደግሞ የክርስቶስ ስጋና ደም በሚፈተትባት ቤተ መቅደስ ሲደባደቡ የነበሩ ጋጠወጥ ዲያቆናትንም አሳያችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። እስቲ የቅዱስ ፓትርያርኩ መልእክት ላስቃኛችሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በሐጂ ሙፍቲ ህልፈት የተሰማቸውን ሐዘን ገለጹ። ቅዱስነታቸውም እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውን በሚል መሪ ቃል መልእክታቸውን ያስተላለፉ ሲሆን ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችንን ጌጥ አጣለች ሲሉ ተናግረዋል። ቅዱስነታቸውም ዛሬ ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ ቅዱስ ፓትርያርኩ ሐዘናቸውን ገልጿል። እንዲሁም ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ህዝቦቿን ይባርክ ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሐዘን መግለጫቸውን ሰጥተዋል ማለት ነው። የቅዱስ አባታችን ቡራኪያቸው ይድረሰን፣ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉ። የብፁዕ ወቅዱስ አባታችን ቡራኪያቸው ይድረሰን። እንግዲህ በጣም አዝነናል። የሰላም አባት ነበሩ፣ የፍቅር አባት ነበሩ፣ ለተቸገሩት ሁሉ አባት ነበሩ፣ የሚወደዱ አባት ነበሩ ብለው ገልጸዋል። እንግዲህ ሐጂ ሙፍቲ ዑመር እንድሪስ በተለይ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው ፍቅር ያላቸው አክብሮት ይህ ነው ማይባል ነውና እንግዲህ በጣም ያሳዝናል እንዲህ አይነት የሀገር ዋርካ የሆኑ አባቶችን ማጣት። እስቲ ይህን ቪዲዮ ተከታተሉ። አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ ምን ነው ሰው የሚገለው? ኢትዮጵያ አምረራ ትዘን ህዝቦቿም አሁን ይፍሩ። ትልቁ ዋርካ ወደቀ። ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ። የፀሐዩን ሐሩር አይችሉትምና እኒህ አባት ሐጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት የምታውቁት አውቃላችሁ። እፖስታቸዋለሁ፣ ፕሮፋይል አደርጋቸዋለሁ። ከአምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሐጂ ሙፍቲ ውጭ ነው የምከተላቸው የለም። ቃል ለሰማይ ቃል ለምድር። ከእኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝም። እኔ ሶስት ነገሮችን መካድ አልችልም፣ ይዣቸውን በልብ የምሞታሉ። ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከእኔ ጋር በምድር ላይ ባላያቸውም ቢጠፉም ቢሰወሩም ልቤ እንደ መቃብሩ ነው። እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው የምሞት ሶስት ነገር ናቸው። ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነት ሆነው ሐጂ ሙፍቲ የኔ ሲኖዶስ ወይ የኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ህይወቴን ትቼ
እኔም ልጆችን ቤተሰቤንም ይዤ ከግራቸው ስራ አልጠፋም ነበር። እንዳለ መታደሉ ነው። ትምህርታቸውን ወስጃለሁ። የእምነታችን ጎራ ስለሚንለያይ ሰውነታቸውን ሰባይነታቸውን አክብሬ ስለነሱ ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ፣ ከእምነት እሳቢ ውጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍትረው ተንቀው ተንበሻቅጠው ወጣው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት። ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሐጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይሄንን እኔ ሪስኮስ ጀና እኔ አምኜበት ነው ማወራ። እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው፣ በእስልምናም የኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነት ውጭ ሌላ አምላክ እንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው። ዴፊኔትሊ ነው፣ ማስተባበልም መቅባትም ስለማይቻል ሐጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኒያን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምፃቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይ ሆይታ ለመራቅ ስትፈልጉ የሐጂ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙላለሁ። ኮፒ ሊንክ ሸር አድርጉት። ለመላው የኢትዮጵያ ህዝብ ነው፣ ለእስልምና ህዝብ አልልም፣ ለመላው ሙስሊም ህዝብ አልልም። ሐጂ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቂ ፍትም የሁሉም እምነት አባት ናቸው። በእኔ ሳቢ ገብረ ኢየሱስ እናልኳችሁ ለአባታችን ግን በማመልከው ነውና ልመርቃቸው ወይ ልመኝላቸው የምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ርስት ሰጥቶ በቀኙ ያድርግልን፣ ነፍሳቸውን ይማርልን። ሐጂ ሙፍቲ እረፍቶት በገነት ይሁን፣ ነፍሶትን ይማር። የምራዝኛለሁም ደንግጫለሁ። ኢትዮጵያ ሰው አጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሸር አድርጉት። አመሰግናለሁ። ሰውነት ይበልጥ የሚነበብባቸው ሰው መሆን እንዴት እንደሆነ ስለ ፍቅር መስበክ እንዴት እንደሆነ ጭምር ያሳዩን የእስልምና እምነት ተከታይ አባት የእኛም አባት ሲሆኑ ዛሬ አርፈዋል። ያው ሰው አይደለም፣ ይቺ ሞቱ የሁላችንም ጥዋ ነች። ነፍሳችሁ በሰላም ትረፍ ብያለሁ። እንግዲህ ሰሞኑን በጸሎት ስናስባቸው ነበር። ነፍስ ይማር ተቀዳሚ ሙፍቲ፣ ነፍስ ይማር ብያለሁ። ነፍሶት በሰላም ትረፍ። እስቲ እንደሳቸው ለመሆን ጥሩ አባት ሁኑ እላለሁ። መታደል ነው። ሁሌም በእኛ ጭንቅላት ከነ ምክራቸው ይህ መታደል ነው። ይሄ ሞቱ አይባልም። ያሁኑ እረፍት ነው። እረፍት ነው ያደረጉት። ሰላም ፍቅር ለሀገራችን። ነፍሶት በሰላም ትረፍ። በመጨረሻ መላው ቤተሰቦቻቸው መጽናናትን እመኛለሁ። በርካታ ዋርካዎቻችንን እያጣን ነው። በርካታ ዋርካዎቻችንን እየተነጠቅን ነው። ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን እንግዲህ እኛን ለዚህ ለክፉ ሁኔታ ለክፉ ጊዜ እየተውን እያለፉ ነውና እንግዲህ ልብ ልንል ይገባል። ሐጂ ሙፍቲን ድጋሚ መፍጠር እስልምና ውስጥ አሁን የምታዩት ነው። ምንም የሚነገር አይደለምና ነገሮች ወዴት እንዴት እየከበዱ እንደሆነና በሁሉም ቤተ እምነት እንደ ሐጂ ሙፍቲ አይነት አባቶችን መፍጠር በጣም ከባድ ነው የሚሆነው። በጣም ሪር ሐዘን ኢትዮጵያ ታላቅ አባት አጣች። የፍቅር ተምሳሊት የሆኑት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩ ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በማረፋቸው ሐዘን ተሰምቶናል። ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ያደረጉ ታላቅ አባት ናቸው። ለቤተሰቦቻቸው መጽናናትን እንመኛለን። ነፍስ ይማር። እንደተከታተላችሁት ነው እንግዲህ ሐጂ ሙፍቲ
በየሰው ስለ ሰው ልጆች ሁሉ የሚያስቡ አባት ናቸው። በእውነት ሰዎች ሲፈናቀሉ፣ ሰዎች ችግር ሲደርስባቸው ማይፈልጉ አባት ናቸው። በተለይ የእስልምና ሃይማኖት ብቻ አባት አይመስሉም። እኔ በበኩሌ አንድ ነገር ማስቀመጥ እንፈልገው እንደው ይቅርታ አድርጉልኝ ሳያቸው ማለት ነው ከኛ ቤተክርስቲያን አባቶች እንዳንዱ ነው የሚመስሉኝ ማለት ነው። ያው የእስልምና እምነት ተከታይ ናቸው፣ ግን አስተሳሰባቸው፣ መልካምነታቸው፣ ንግግራቸው፣ ሰላም ወዳድነታቸው፣ ሀገራቸውን ወዳድነታቸው ዋርካ ነው። ሀገራችን ትልቅ ዋርካ እንዳጣች ነው ማሰብ ያለብን ማለት ነው። ምክንያቱም የትላንቷን ኢትዮጵያ በደንብ ያውቋታል፣ በደንብ ይረዷታል። ከክርስቲያኑም ከእስላሙም ጋር በሰላም በፍቅር ኖረዋል። ዛሬ እኮ እኛ የትላንቷን ኢትዮጵያ ስላላወቅናት ያቺ የትላንቷ ኢትዮጵያ ኋላ ቀር መስላን ገፋናት። ኋላ ቀር መስላን ማለት ነው። ያቺ የተባረከች ሀገር ዛሬ ያለች ብላችሁ ታስባላችሁ? ያ የተባረከ ትውልድ፣ ያ የተባረከ ዘመን ዛሬ ያለ ብላችሁ ታስባላችሁ? በጣም ከባድ እኮ ነው። በጣም ከባድ። እኛ አባት ግን የትላንቷን ኢትዮጵያ ለዚህ ትውልድ ያስረክቡ። ታው የትላንቷ ኢትዮጵያ ይህች ናት፣ በዚህ ነው የኖር ነው ይላሉ። አድማጭ አጣን። እኛ ግን መስማት አቃተን ማለት ነው። እና እግዚአብሔር በየጊዜው የሚያስቀምጣቸው አባቶች አሉ፣ በየጊዜው ማለት ነው። ይሄ እኔ አልክደውም። እግዚአብሔር በየዘመኑ የሚያስቀምጣቸው ለሀገር ማለት ነው። እና እኚህን አባት በማጣታችን እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። እሺ እነዚህን ዲያቆናት ተመልከቱ እስቲ። ታዲያ መዓት ባይመጣብን ይህ ቁጣ ባይመጣብን ምን ይገርማል? እንደምትመለከቱት እንግዲህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚፈተትበት ቦታ፣ ምእመናን የነፍስ ሕይወት ሊያገኙበት ወደሚጓዙበት ቦታ በቤተ መቅደሱ እንዲህ አይነት ድፍረቶች እየተደረጉ ነው። ያውም ለመርገጥ የሚያሳሳ ስንገባና ስንወጣ በዝግታ እየተንቀጠቀጥን በመፍራት መሆን የሚገባበት ቦታ እንዲህ አይነት የልፊያና የትግል ቦታ ሆኗል ማለት ነው። እባካችሁ ምን አይነት ስርዓት ነው እያመጣችሁ ያላችሁት? ምን አይነት ነገርስ ነው እያሳያችሁ ያላችሁት? አሁን ይህንን ቀርጾ ለሚዲያ ፍጆታ ማዋል ማለት ምንድነው ጥቅሙ? ሰዎች ከዚህ ምን ይማራሉ? ሰዎች በዚህ ውስጥ ምን እንዲያስቡ ታስቦ ነው ይህንንስ ቀርጻችሁ የለቀቃችሁት? እጅግ በጣም ያሳዝናል። እባካችሁ በየቤተ ክርስቲያኑ የምትገኙ ካህናት አባቶቻችን ለስርዓተ ቤተ ክርስቲያን ተጨነቁ። ስርዓተ ቤተ ክርስቲያንን የሚያፋልሱ አካላቶች ላይ እርምጃ ውሰዱ። አለበለዚያ የእግዚአብሔር ቁጣ ከባድ ነው። የሚመጣብን መዓት፣ የሚመጣብን ነገር ከባድ ነው። እግዚአብሔር በቤቱ ሲዘበትበት አይወድም። ይህንን ቪዲዮ ሁላችሁም ተመልከቱልኝ፣ ሼር አድርጉት። እግዚአብሔር ቃል የሚነበብበት ቦታ፣ ስጋውና ደሙ የሚሰጥበት ክቡር ቦታ ላይ እንደዚህ አይነት ጋጦጥ ዲያቆናት በቤተ ክርስቲያናችን ተሰግስገው በርካቶችን የሚያስቱ ናቸው። ስለዚህ ድቁና ክህነት ለእግዚአብሔር የተሰጠ የተቀደሰ አገልግሎት ነው እንጂ እንደዚህ አይነት ነውር የሚደረግበት ቤተ ክርስቲያን ውስጥ የሚላገጥበት ጊዜ ያበቃል። እዚህ ደብር ላይ ያላችሁ አስተዳዳሪዎች ትጠየቁበታላችሁ። ካልደፈረሰ አይጠራም። እንዳያችሁት ነው። እጅግ ያሳዝናል። ይሄ ቤተ መቅደሱን ማለት ነው። ቤተ መቅደሱን የክርስቶስ ስጋና ደም የሚፈተትባትን ቤተ መቅደስ፣ እኛ ድነትን የምናገኝበት ቤተ መቅደስ፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ያለው ይህን የክርስቶስ ስጋና ደም ቤተ መቅደስ ውስጥ ነው እናገኝ። ቀርጻችሁ እንዲህ አይነት ነገር ሚዲያ ላይ የምታወጡት ለምንድን ነው? ዓላማውስ ምንድን ነው? ምንስ አስባችሁ ነው? እኔ እኮ ግራ የሚገባኝ ለምንድን ነው ተቀርጾ እንዲህ አይነት ነገሮችስ ሚዲያ? እንዴት ቤተ መቅደሱንስ ደፈራችሁት? እንዴት አስቻላችሁ? እንዴት በመንበሩ ፊት የዙፋኑ ታቦቱ የክርስቶስ ማደሪያ የሆነው ታቦት ባለበት? እጅግ በጣም ያሳዝናል። ታዲያ መዓት ባይመጣብን ምን ይገርማችኋል? ቁጣ ባይመጣብን እንዲህ እርስ በርስ ባንከፋፈል ምን ይገርማችኋል? ያውም በክርስቶስ ቤት እየተሰራ እንዲህ አይነት ግፍ ማለት ነው። የዓለሙ ተሻለ እኮ ነው። በቤቱ ግፍ እየሰራ ነው። እግዚአብሔር ማስተዋልን ያድለን፣ ጥበብን ያድለን። በእውነት ወደ ልባችን እንድንመለስ የእሱ የአምላካችን ቅዱስ ፈቃድ ይሁንልን። ለዚህም ተከታተሉ። አሁን ያላችሁበትን ፈተና ታመሰግኑታላችሁ። ከዚህ ታሪክ በኋላ በእርግጠኝነት ሁሉ ፈተና ለበጎ እንደሆነ ትረዳላችሁና እስከ መጨረሻው ኮፒ ሊንክ ሼር እያደረጋችሁ ላይክ እያደረጋችሁ አዳምጡ። በኮሜንትም ቅዱስ ኤዎስጣቴዎስ በረከት ይደርብን እያላችሁ ጻፉ። ቅዱስ ኤዎስጣቴዎስ በቀድሞ ሮሜ ግዛት ውስጥ የጦር አለቃ፣ የከተማዋ መኳንን እና እጅግ ባለጠጋ የነበረ ሰው ነው። ግን በእምነቱ ዓለማዊ፣ በስሙም ቄዶስ ተብሎ የሚጠራ ነበረ።
ምክንያቱ ባይገባውም እጅግ ቅን ደግና ለምጽዋት የሚፋጠን ነበር። እግዚአብሔር ታዲያ ይህን ሰው ወደ ቀና ጎዳና ወደ ክርስትና ሊመራው ወደደና ተገለጠለት። ቂሮስ ለአደን ወጥቶ ዋሊያ ሲያድን ያኔ ዋሊያ ከዓለም አልጠፋም ነበር። ዛሬ ግን ያለ ኢትዮጵያ ውስጥ ብቻ ነው። መድኃኒታችን በዋሊያ ራስ ላይ የብርሃን መስቀልን ገልጦ ተነጋገረው ኤዎስጣቴዎስን። እንዲህም አለው፣ ክርስቲያን እንዲሆንና መከራን እንዲታገስም አዘዘው። ቂሮስም ወደ ቤተሰቦቹ ተመለሰና ለሚስቱና ለሁለቱ ልጆቹ የሆነውን ሁሉ ነገራቸው። ክርስትናን ተምረው ሲጠመቁ አበው ቂሮስን ኤዎስጣቴዎስ አሉት። ከዚህም በኋላ ክርስቶስን እያመለኩ ቆይተው ረሃብ በአገሪቱ መጣ። ቅዱሱ ምንም መኮንንና ሀብታም ቢሆንም ገንዘቡ በምጽዋት በማለቁ ባሮቹ ተበትነው ድሃ ሆነ። የሚበላውንም አጣ። ከስጋዊ ስልጣኑም ተሻረ። እርሱ ግን ይህንን ስለ ክርስቶስ ፍቅር ሲል ታገሰ። ቅዱስ ኤዎስጣቴዎስ ረሃቡ ከአቅሙ በላይ ሲሆንበት ሚስቱንና ሁለት ልጆቹን ይዞ ስደት ተነሳ። ለጉዞ በተሳፈረበት መርከብ የሚከፍለው ገንዘብ ስላልነበረው ሚስቱን ቀሙት። ልጆቹን ይዞ እያለቀሰ ከሌላ ወንዝ ደረሰ። እንዳይሳፈር መርከበኞቹ ልጆቹን ሊቀሙት ስለሆነ ለመዋኘት ወሰነ። አንዱን ልጁን ተሸክሞ አሻግሮት ሲመለስ ትቶት የሄደውን ልጁን አንበሳ ወስዶት አገኘው። እያለቀሰና እየቸኮለ ወደ ሁለተኛው ልጁ ቢመለስ ደግሞ ይሄኛውንም ተኩላ ወስዶት ነበር። ቅዱስ ኤዎስጣቴዎስ አንጀቱ በሐዘን ተቃጠለ። በግንባሩ መሬት ላይ ተደፍቶ መራራ ለቅሶን አለቀሰ። ነገር ግን ኢዮባዊ ሰው ነውና እግዚአብሔር ሰጠ እርሱም ነሳ ብሎ በእንባ ተጓዘ። በአንዲት ሀገርን ባርነት ተቀጥሮ ፈጣሪውን ሲያመሰግን ኖረ። ከብዙ ዓመታት በኋላ የረሃቡ ዘመን አልፎ የቅዱሱ ወዳጅ የነበረ ሰው በሮም ላይ በመንገሱ ወታደሮቹን ወዳጄ ኤዎስጣቴዎስን ፈልጋችሁ አምጡ ብሎ ላካቸው። ከአድካሚ ፍለጋ በኋላ ያደግ ጌታቸው በባርነት ተቀጥሮ ተጎሳቁሎ አገኙት። ወታደሮቹ ፈጥነው ወደ ሮሜ ከተማ ወስደው በቀደመ ክብሩ ላይ አኖሩት። እርሱ ግን ሐዘንተኛ ነበር። ከቀናት በኋላ አዳዲስ ወታደሮችን ከተለያየ ቦታ መለመለ። ከነዚያ መካከል መልካም የሆኑትን ሁለቱን አለቆች አደረጋቸው። ሁለቱ ደግ ወጣቶችን በጣም ይዋደዱ ነበር። አንድ ቀን እኚህ ሁለት ወጣቶች ወይን ሊገዙ ሄደው ጠባቂዋን ስጪን አሏት። ወይን ጠባቂዋን ወይን ሰጥታቸው እዚያው ያወራሉ። አንደኛው ታሪክ ልንገር ይለዋል። ሁለተኛውም እሺ ያንተን ታሪክ ንገረኝ ብሎ ይሰማው ጀመረ። እኔ ወላጆች የሉኝም። ሕፃን እያለሁ በሀገራችን ረሃብ መጥቶ ሀብታችን አልቆ ስንሰደድ እናታችንን መርከበኛ ወሰዳት። አባቴ ወንድሜን ሲያሻግረው እኔን አንበሳ ወስዶ ከአንድ መንደር ጣለኝ አለው። ባልንጀራውም ገርሞት ታሪካችን ተመሳሳይ ነው፣ እኔም እንዳንተ ሆኜ አባቴ ሲያሻግረኝ ተኩላ ወስዶ ከአንድ መንደር ውስጥ ጣለኝ አለው። ይህንን ትሰማ የነበረችው ወይን ጠባቂ ልጆቼ ብላ ጮኻ አለቀሰችና ደነገጡ ሁለቱ። እርሷም ቀርባ አቀፈቻቸው። እያለቀሰች ነገሩን ሁሉ አስታወሰቻቸው። እናታቸው እንደሆነችም ነገረቻቸው። ይህን ጊዜ ቅዱስ ኤዎስጣቴዎስ ከሩቅ ሆኖ ይሰማ ነበርና ወደ እነሱ ደረሰ። ከረጅም ዓመታት በኋላ ሚስቱ አትክልት ጠባቂ ሆና ማንም ሳይነካት ሁለት ልጆቹንም አገኘ። እያለቀሱ ተቃቀፉ። እግዚአብሔርንም ፈጽሞ አመሰገኑ። የሰማ ሁሉ እጹብ እጹብ አለ። እኛ የምናመልከው ጌታ እንዲህ ነው። ክብር ለእርሱ ለድንግልናቱና ለወዳጆቹ ቅዱሳን ይሁን። ቅዱስ ኤዎስጣቴዎስና ቤተሰቡ በቀሪ ዘመናቸው ቤተክርስቲያን አንጸው በምጽዋት ኖረዋል። በመጨረሻም ዘመነ ሰማዕታት መጥቶ ክርስቶስን አንክርም በማለታቸው ብዙ ተሰቃይተው አራቱም መስከረም 27 ቀን ሰማዕት ሆነው አርፈዋል። የእነዚህ ቅዱሳን በረከታቸው ይደርብን። ይህንን ታሪክ የሰማ ሁሉ አሁን ያለበት መከራ ለበጎ እንደሆነና እግዚአብሔር መልካሙን ነገር እንዳዘጋጀለት አውቆ እግዚአብሔርን ሊያመሰግን ይገባል። የእነዚህ ቅዱሳን በረከት በሁላችን ላይ ይደርብን። ይቆያል። ለወንድማችን ቃለ ሕይወትን ያሰማልን። እንግዲህ ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። እንግዲህ የተለያዩ መረጃዎችን የተለያዩ መራግብሮችን ከዚህ በበለጠ በስፋት ማቀርበላችሁ ቤት ነውና ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።